መጥቷል ማለቱን ተከትሎ ነው። ስለዚህ ምን ነግራችኋለን? በሁለት ወራት ውስጥ ጦርነትን አጠናቅቃለሁ ያለው የብርሃኑ ጁላ ቡድን ሪፖርት አቅርቧል። በዚሁ አጋጣሚ የተጠናቀረ ሪፖርቱ ምክንያቱም የገባው ቃል በሁለት ወር ውስጥ ጦርነቶች ይጠናቀቃሉ በሁሉም ያው በኦሮሚያና በአማራ ነበር ያለው። ሁለቱንም በሁለት ወር ውስጥ አጠናቅቃለሁ ነው ያለው። ከሁለት ወር በኋላ የተዘጋጀው ሪፖርት ምለው ተገዝተው ቃል የገቡትን ፈጸሙ ወይስ ምን አይነት ሪፖርት አቀረቡ እንነግራችኋለን። አብራችሁን ቆዩ። ሌላው አምባሳደር ማሲንጋ የአሜሪካን አምባሳደር በአዲስ አበባ ወደ መቀሌ አቅንተዋል። ሽሬ ሂደውም የተፈናቃዮች ያሉበትን ቦታ ጎብኝተዋል። የአምባሳደር ማሲንጋ ወደ መቀሌ ማቅናት ጉዳይና ከነማ ጋር ተገናኙ። ይታቸው ምን ይመስል ነበር? የመረጃ ክፍላችን አንዱ ነው ማለት በመረጃ ከምናቀርብላችሁ እና በትንታኔ ሁኔታዎችን ለምናሳይበት አንድ ክፍል ነው። ሌላው በእስረኞች ላይ የሚፈጸም ስቃይ በከፍተኛ ሁኔታ እየጨመረ መምጣት በጣም አሳሳቢ ሆኗል። የእስረኞች ምን አይነት ግፍና መከራ እየደረሰባቸው ነው? በፍርድ ቤት ያቀረቡት አቤቱታና ጥሪ ምን ይመስላል የሚለውን ነግራችኋለን። ሌላኛው አርበኛ ደረጀ በላይ የጥቃት ኢላማ ተደርጎ ነበረ። አርበኛ ደረጀ በራሱ በማለት እንደው ወንድም በሚባሉ ወገኖች በኩል ሊቃጣበት ታስቦ የነበረው አደገኛ ሁኔታ ለጊዜው ከሽፏል። ይህንን አደገኛ ሁኔታ ጋርጠው የነበሩ አካላት ጥቃት ለመሰንዘር አስበው ሲመክሩ የነበረበት የድምጽ ቅጂ ወጥቶ ተጋልጠዋል። ይሄ ሁኔታ ቀደም ብሎ ሊታወቅ በመቻሉ ምክንያት አርበኛ ደረጀ በላይ ላይ ሊያደርሱ የነበረው አደጋ ሳይሳካ ቀርቷል። አርበኛ ደረጀ በላይ እንቅስቃሴ ያደረገ ካለበት ሁኔታ ጋር ከግምት በማስገባት ሰሞኑን አንዳንድ ነገሮች ለማንሳት ተቆጥበን ምክንያት አለን ለጊዜው እንዲሁን እንዲደረግ እማንልበት ምክንያታችንን በጊዜው እንገልጻለን ብለን ነበረ። አርበኛ ደረጀ ከአንድ ቦታ ወደ ሌላኛው ቦታ መንገድ እየተዘዋወረ ባለበት ለአማራ እንታገላለን የሚሉ አካላት የት ቦታ እንዴት ዘግተው ምን አይነት ጥቃት እንደሚፈጽሙ ሲመክሩ ቆይተዋል። በነገራችን ላይ ይሄ ባለፉት ጊዜያቶች እንዲህ ያለ መሰል እንቅስቃሴ አድርገው የነበሩት በሸዋ ጠቅላይ ግዛት እዝ ላይ ከፍተኛ አመራሮች አርበኛ መከታው ማሞን ጨምሮ አመራሮቹ ሰብሰብ ያሉ ብለው አንድ ቦታ ላይ እንደሚገኙና እዛ ጥቃት ለማድረግ ሲመክሩ የነበሩ አካላት ሁኔታው ተጋለጠ። ከተጋለጠ በኋላ የሸዋ ጠቅላይ ግዛት እዝ ይህንን ኦፕሬሽን በማድረግ ሸዋን ያለ አመራር ለማስቀረት ጥረት ሲያደርጉ